ኦኬ ሰላም ዲስ ኢዝ አፍሮ እንግሊሽ ዊዝ ቱካ። ዛሬ ያመጣሁት በክረምት ዴይ 1 አውት ኦፍ 30 ዴይዝ ኢንተርሚዲየት እንግሊሽ ቻሌንጅ ነው ያመጣው። ስፖን ክላስ ነው። ስለዚህ በታይም ቅጥቅጥ አድርገን እዚህ 30 ቀናቶችን ኢንተርሚዲየት መካከለኛ የሚባሉት ነገሮችን ግን ሞስትሊ ዛሬ ፕሬዘንት ቨርቦች አንደኛው ፕሬዘንት ቨርቦችን ለማየት እወዳለሁ። አንደኛው ፕሬዘንት ቨርብ 10 ፕሬዘንት ቨርቦች አሉ። እነዚህ 10 ሀረጎች ወይም ምሳሌ ትርጉም በዝርዝር ታያቸዋለሁ ደብተራችሁ ላይ በመጻፍ በመለማመድ እርግጠኛ ነኝ ክረምት ላይ በደንብ መንጭቀን አንድ ነገር ይደርሳል ብዬ ተስፋ አለኝ። the first question or the first phrasal verb is ምንድነው? it is breakdown ብዙ ጊዜ ከመኪና የተያዘ ነው። ብዙ ጊዜ ሞስትሊ ብሬክዳውን አረገች ምናምን ያይን ነገር ይባላል። ብሬክዳውን ሚንስ ወይ መስራት ማቆም መበላሸት ማለት ለማሽን ለመኪና የሚሆን ባይደው እቺ ነገር ለማሽን ወይም ለመኪና ይሆናማ ብሬክዳውን አረገ መኪናው ማሽኑ ሲቆም my car breakdown ወይ broke down ቆሟል። ፓስት ፎርሙ broken። ስለዚህ my car broke down ማለት ምን አለ መኪና ተበላሸብኝ ማለት ተበላሽቶ ማለት ስለዚህ breakdown ይስተበሩ ከነጋ breakdown መበላሸት breakdown ወይ ለማሽን ስራ ማቆም ምን ይባላል? breakdown again ይስተበሩ breakdown again breakdown መበላሸት ለማሽን እንገለገልባታል ማለት። ሁለተኛ look forward እስቲ ሁለተኛ ምን ይላል? look forward ምን ማለት ነው? look forward means በጉጉት መጠበቅ ነው ማለት አንድ ነገሮችን በጉጉት እንጠብቅ that's we say look forward ነው አለ look forward to በሉ እስቲ look forward to 1 2 3 look forward to በጉጉት መጠበቅ just አንድ ነገር ደስ የሚል ነገር ወደፊት ሊመጣ ደስ ስንጠብቅ ነገሮች ምን I look forward to meeting you አንተን ምን I look forward to meeting you አንተ ላይ በጉጉት እየጠበቅኩ ነው something like that በጉጉት መጠበቅ ወደፊት የሚከናወን ግን አሁን ይከናወን ብሎ look forward to ምን ማለት ነው? በጉጉት መጠበቅ። ሶስተኛ ሴራፕ ማዘጋጀት ወይ መመስረት ማለት ሴራፕ አረኩ ሴራፕ ካልኩ ማዘጋጀት መመስረት ቤዚካሊ ለስብሰባ መዘጋጀት ሊሆን ይችላል። ስልክ ማስተካከል ወይም ንግድ መመስረት ማለት ነው። for example let's set up a meeting ማለት let's set up a meeting ማለት ነው። እዚህ ላይ let's set up the meeting ማለት ነው። ማዘጋጀት ምን እናዘጋጅ ሚቲንጉን እናዘጋጅ ማለት let's set up እስከኔ ጋር ብሎ let's set up the meeting እቃዎችን ማዘጋጀት let's set up ወይም ለምሳሌ ካምፓኒ set up its operations ማለት ስራውን ካምፓኒው ጀመረ መመስረት ማለት ሴታ ማለት ማዘጋጀት መመስረት set up ነው። again set up በጣም ጥሩ። number 4 find out ማወቅ መረጃ ማግኘት find out ድብቅ የነበረ ወይ ያልነበረው አዲስ መረጃ ማወቅ ሲሆን I found out the truth አይታችኋል። ሁሌ ያገኘን ያለፈ የምናደርግበት ትልቁ ሚንሱ ምንድነው? I found out the truth በሉስቲ I found out the truth ማወቅ መረጃ ማግኘት I found out the truth መረጃ አገኘው by the way ይሄን usual እኔ ሁሌ የምንጠቀማቸው I find verb 1 found ስለዚህ አግኝቻለሁ ማለት I found the truth ማለት እውነታውን ታውቂያለሁ ማወቅ መረዳት find out በጣም ነው። give up ብዙ ጊዜ ማለት የምንጠቀመው give up ተስፋ መቁረጥ ማቆም ማለት ነው። give up መሞከር ማቆም don't give up ይባላል። ብዙ ጊዜ don't give up አታቁም ተስፋ አትቁረጥ አይነት ነገር don't give up say don't give up ተስፋ አትቁረጥ don't give up learning English don't give up learning English call off ማቋረጥ መሰረት ነው። call off ስድስተኛው call off means ምን አደረገ? call off ማቋረጥ ወይ መሰረት ለስብሰባ ይችላል ካንስል ማድረግ
ይልቅ they call off the match due to rain አይታቸው በዝናብ ምክንያት አቋርጠዋል ጨዋታውን ማለት ነው። ማቹን ወይ የውድድሩን አቁሟል። they call off አሁን ዋና ትልቁ they call off ምንድን ነው? መሰረት ነው። cold off means already cold ነው። በርቧን በሮቱ በተለይ በጣም አውራል። በሚቀጥለው አንዴ እንማራለን በዚህ ከሊ በርቧን በሮቱ መሰረታዊ እነዚህም ወሳኝ ናቸው ማለት። ስለዚህ እነዚህ እና ዛሬ call off መሰረት በለሲክ call off cold ስለዚህ they called off the match due to the rain። ስለዚህ cold off አደረጉ ምን ማለት ነው? መሰረት ማለት ነው። በጣም ጥሩ። run out of ማለቅ መውጣት ወይ አቅርቦት ማለቅ ነው። run out of አረገ run out of አለ አንድ ነገር ሙሉ በሙሉ ተጠቅሞ ሲያልቅብን we run out of sugar አለቀብን ማለት we run out of battery we run out of money we run out of I run out of sugar sugar ያልቋል we run out of sugar ይወጣች run out run የበርብ ዋን run ነው። በርብቱ run ኤ ነው መልሶ ደግሞ run። ስለዚህ እነዚህ ነገሮችን ማወቅ ያስፈልጋል። ስለዚህ run out ማለቅ say run out run out ማቆም ያለቀ አቅርቦት ያለቀ ነገር run out ያለቀ run out ማለት። ስምንተኛ put off ማራዘም ወደ ሌላ ጊዜ ማስተላለፍ put off postpone ማለት don't put off your homework until tomorrow ይባላል። don't put off ምን ማለት ነው? ማራዘም put off ማራዘም ጊዜ ማስተላለፍ ወይ postpone ማለት postpone ማለት put off አረገ ምን አለ put off በሉት ገና put off again put off ማራዘም don't put off your homework ማራዘም ታራዘም ማለት ነው። number 9 look up መፈለግ ይሁን look up ከመዝገብ ቃል ሊሆን ይችላል። የሆነ ነገር መፈለግ ከሆነ look up ማለት so look up ካለን መመዝገብ ቃል ወይም ዲክሽነሪ ላይ መፈለግ አዲስ ነገር ዲክሽነሪ ላይ ስንፈልግ look up the word in the dictionary look up መፈለግ look up መቃኘት look up በለከን ማየት መቃኘት በዚህል ከፍሮም ዲክሽነሪ ማለት look up አንድ look up ሁለት look up ሶስት መፈለግ so መጨረሻው last is drop off ማድረሰውን ወይም እቃን ጥሎ ማለፍ ማለት drop off አረጋ ሰውን በመኪና ወስዶ የሆነ ቦታ ላይ ማውረድ ሲሆን can you drop me off at the office ማድረሰውን drop off አረጋ በቃ drop off አረጋ ማድረሰውን ወይ ጥሎ ማለፍም ይላል drop off አረጋል። ስለዚህ ጥሎ ነው drop ማድረስ just drop me here ላለው እዚህ አውርደኝ ነው ማለት drop me here ማለት። ስለዚህ drop off ማውረድ drop off ማድረስ ወይ ነው ማድረስ just drop me off here አውርደኝ ሰው። ስለዚህ አሁን ድሮፕ እነዚህ አስሮቹ በጣም ወሳኝ ናቸው። ፕሊዝ እንዲህ አይነት ነገሮችን ይዙ። የእናንተ ከዚህ ውስጥ የትኛው ነው ከአስሩ ፕሬዘንት ቨርብ የትኛው ፕሬስ ያደርጋችሁ? ፕሊዝ አንድ ሁለት አረፍተ ነገር ሰርታችሁ ላኩልኝ፣ ኮሜንት አሳውቁኝ። ፕሊዝ ሰብስክራይብ አድርጉ፣ ቻናሎችን ሰብስክራይብ በማድረግ ተባበሩ። ከዛ በዘለለ እርግጠኛ በዚህ 30 ቀን ውስጥ ክረምት ላይ በደንብ ለውጥ አዳዲስ ቃላቶች በማምጣት በደንብ መሰረታዊ ነገሮች ያስተምራለሁ። Thank you. This is Afro English. See you later. Catch you later.